ማንኛውም ቤተሰብ ቢሆን ገንዘብ ይዛችሁ ትመጡ ነው የሚያከብራችሁ። ገንዘብ አይችም እንደዚህ ቤት አሽጣኝ ዳ ወይም እንደዚህ ነው ብዙ ነገር አለ ባይዘው ወይ ሁሉም ልለው አልችልም ግን አብዛኛው ደግሞ እንደዛ ነው አረቦች ማለት ነው የጭቃ ሾህ ናቸው ወደዱን ብላችሁ እነሱ ብለው ሌላ ናቸው ወደዱን ብላችሁ ገንዘብ እነሱ ጋር ታስቀምጡ ደሞዛችሁን በየወሩ ሰዱ እናንተ በየወሩ እንኳን ማላክ ባትችሉ አጠራቅማችሁ ላኩት በቃ ሰላም ቤተሰቦች ውድ የሜላት ወይም የብርቱካን ተከታታዮች እንዴት አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ መጥቼላችኋለሁ ማለት ነው። ከምንም በላይ ላመሰግናችሁ ነው የመጣሁት። የጻፋችሁልኝ ኮሜንት አንብቤዋለሁ። በጣም ነው የማመሰግነው። በጣም እናንተም አሁን ክበሩልኝ። እግዚአብሔር በያላችሁበት እግዚአብሔር ይጠብቃችሁ። እናንተንም ለሀገራችሁ ያብቃችሁ እና የኔ ውዶች ዛሬ እንግዲህ እንደነገርኳችሁ ድራማ እንሰራለን ብያችሁ ነበረ። ድራማው በምን ይሁን ብዬ ስጠይቃችሁም በአማርኛ ብላችሁኛል። ምክንያቱም አማርኛ ብዙ ሰው እንዲያዩ ነው፣ ግን እናደርገዋለን። ያው ሚክስ ይሆናል ማለት ነው። አንዳንዴ ያው ይገባል ትንሽ አረበኛ ቢሆንም፣ ግን ደግሞ በጣም ቫይራል መውጣት አለበት። ሰብስክራይብ፣ ሼር እያደረጋችሁ ላይክ እያደረጋችሁ ካልሆነ እኔ በጣም ብዙ ወጭ ነው የማወጣው ማለት ነው። ድራማ መስራት ቀላል አይደለም። ስለዚህ ካሜራማን አለ፣ ብዙ ነገር አለ፣ ብዙ እኔ አሁን ገና ጀማሪ ዩቲዩበር ስለሆንኩኝ ካሜራ ተከራይቼ ነው ሁሉ ነገር እንትን ብዬ ነው የሚተውን ሰዎችንም እንደዛው ከፍዬ ነው የማመጣቸውና ስለዚህ ከእናንተ እኔ ደግሞ ምንድነው የምፈልገው ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቫይራል እንዲወጣ በቲክቶክም ልቀቁት እየቆራረጣችሁ በደንብ ቫይራል ወጥቶ ድራማው እንዲል ማለት ነው። እና ሁሉም ሰው ደግሞ የኛ ህመም የኛ ስቃይ ሁሉ ሰው እንዲገባው እንዲሆን ማለት ነው። ስለዚህ ቫይራል ይወጣ የኔ ወዶች። ስለዚህ ሌላው ደግሞ ምንድነው አሁን ለምሳሌ ድራማው ሲሰራ ብዙ ነገር ነው ያለው። ብዙ ነገር ስላችሁ በሳምንት 2 ወይ 3 ቢለቀቅ ኤዲቲንግ አለ ብዙ ነገር ስላለው ስለዚህ 3 ምናምን ይለቀቃል። ግን መጀመሪያ ድራማው ከመጀመሩ በፊት ምን ይሆናል መሰላችሁ? ሰብስክራይቡ 10K ይገባ 10K አስገቡትና ሰብስክራይቡ ለምን ይሄ 10K ሲሆን የ10,000 ያያዋል ማለት ነው። ለምን ሰብስክራይብ ያደረገ ሰው ሁሉ ኖቲፊኬሽን ይደርሰዋል ያያዋል ማለት ነው። ስለዚህ አሁን እናንተ ምንድነው የምታደርጉት የኔ ወዶች? ሰብስክራይብ በደንብ እንዲጨምር አድርጉት፣ ላይክ አድርጉት፣ በደንብ በቃ ቫይራል ይውጣ፣ ድራማውን በደንብ እንዲታይልን። ምክንያቱም የኛ ህመም የኛ ስቃይ ነው የሚታየው ሌላ ነገር አይደለም። ስለዚህ ሰብስክራይብ አድርጉኝ የኔ ወዶች፣ ሰብስክራይብ በደንብ አድርጉኝ፣ ላይክ ሼር በደንብ አድርጋችሁ ያው እናንተ መቼም ከኔ ጎን እንደሆናችሁ አሳይታችሁኛል በደንብ አድርጋችሁ እና ደግሞ ኮሜንት ሴክሽን ላይ አስቀምጫለሁ የኔን ስልክ መገኛ ማለት ነው። ችግር የለውም ደውሉ እና ደግሞ ፕሮፋይል ብላችሁኛል የኔ ወዶች። እሺ ለምሳሌ የዩቲዩብ ማናጀር ነው ዩቲዩብን እንትን የሚለውና እኔ አይደለም ለዛ ነው ፕሮፋይልም አንደኛው ተቀይሯል፣ አንደኛው እንቀይርላችኋለሁ። እናንተ ምንም ያላችሁት ነገር ይሆናል ማለት ነው። ፕሮፋይሉም እቀይራለሁ ችግር የለውም የኔ ወዶች። ሌላው ግን በቃ ከምንም በላይ ለምሳሌ አሁን ዲም እንትን አሁን ለምሳሌ ከስደት ተመላሽ የሆኑ ልጆች እኔን ማግኘት አሁን ኮሜንት ላይ ጽፋችሁልኛል የኔ ታሪክ እንደዚህ ብላችሁኛል እና እንዴት ነው ስማገኛችሁ? እናንተ ስደት ላይ ከሆናችሁ እንዴት ነው ኢንተርቪው ስማደርጋችሁ? እሱን ነገር ደግሞ በውስጥ አዋሩኝ ማለት ነው። ኮሜንት ላይ የጻፋችሁልኝ ታሪክ አለኝ እንዲህ አለኝ አላችሁኝ። ሌላ ከስደት ተመልሰው ኢትዮጵያ ውስጥ አገር ውስጥ ካሉ እናንተ ንገሩኝ፣ አድራሻቸውን ስጡኝ፣ እኔ እቺ ኢንተርቪው ያደርግላችኋለሁ ማለት ነው። ካሉበት እጄ እኔ ኢንተርቪው ያደርጋለሁ። ግን ውጭ ሀገር ካላችሁ ደግሞ እስቲ እንዴት አድርገን ኢንተርቪው እንደምናደርግ ከእናንተ ጋር የምናወራ ይሆናል። እኔ ስልኬን በቃ ለቅቄዋለሁ። እኔ የምጠቀመው ስልኬ ነው ማለት ነው። ስለዚህ በሱ ታገኙኛላችሁ። በሱ ማንኛውም ነገር ማናገር ትችላላችሁ እና እንደገና ደግሞ እንትን አደርጋለሁ የማናጀሩን ስልክ ጭምር እለቅላችኋለሁ ማለት ነው። ምክንያቱም አንዳንዴ የልጅ እናት ነኝ፣ ትምህርት ቤት ማድረስ አለ ምን አለ ትንሽ ቢዚ ከሆንኩኝ ደግሞ ማናጀሩ ያናግራችኋል ማለት ነው። እንግዲህ ያው ቅን እያልኩ እመጣላችሁ ነው ማለት ነው። ሰብስክራይቡ አመሰግናለሁ። አሁንም እየጨመራችሁልኝ ነው። ግን ከዚህ በላይ ደግሞ ሆኖ በደንብ ቫይራል እንዲወጣ የኔ ውዶች እና ዛሬ ደግሞ ሁላችሁ መጥቼላችኋለሁ ማለት ነው። በቃ የሀገራችሁ ነገር ትዝ እንዲላችሁ ብዬ ቀዩ አያምርም? እስቲ አረንጓዴው ካሜራ ማስቲ አያምርም?
በደንብ ያምራል። እያያችሁ ምናምን የምትፈልጉት ነገር ይናፈቃችሁ ምናምን ብዙ ነገር የምትሉት ነገር ኮሜንት ብቻ እናንተ መጻፍ ብቻ ነው የሚጠበቅባችሁ። ኮሜንት ላይ ጻፉልኝ። በቃ እኔ የትም አልኳችሁ የትም የሚናፍቃችሁ ነገር ካለ እኔ አቅሜ እስከቻለ ድረስ ሂጅ እሰራላችኋለሁ ማለት ነው። ሌላው እንደተናገርኩት ነው። መምጣት የምትፈልጉ ኢትዮጵያ ስትገቡ የተቸገራችሁት የሆነ ነገር ካለ ስልክ ላይ ደውሉ። ማንኛውም ነገር አግዛችኋለሁ ማለት ነው። ሌላው ደግሞ እንግዲህ ኮሜንት ላይ መጣችሁ አንዳንዶቹ ተናግሬያለሁ። ስራ ነው። ስራዬን ሰርቻለሁ። ግን እየመጣችሁ አሁንም በጣም ብዙ ነገር ምጽፉ አላችሁ። እኔ ይሄ ነው ብዬ እናንተ ኮሜንት አላወጣም። ግን ልቦና ይስጣችሁ ነው የምላችሁ። ልቦና ይስጣችሁ። ስለዚህ ምንም ማድረግ አይቻልም። እንዲህ ነው ብዬ አልናገርም። ግን ልቦና ይስጣችሁ ማለት እኔ እንጃ እንዴት እንደምትረዱ ሰውን አላውቅም፣ እንዴት እንደሆነ አላውቅም። ግን በተለይ ደግሞ አብዛኛዎቹ ግን አበረታታችሁኝ፣ አይዞሽ ከጎንሽ ነን እንዲህ ለምትሉት ደግሞ እንደውም በቤት እቅፍ ድግፍ አድርጋችሁ ሙስሊሞችን በሙስሊሞች ክርስቲያኑን በክርስቲያኖች ለሀገራችሁ ታገብቃችሁ ነው የምለው። በቃ ለሀገራችሁ ብቁ። የምትመጡ ልጆች ካላችሁ የእውነት እኔ ሪፖርት ድረስ መጥቼ እቀበላችኋለሁ። ሪፖርት ድረስ አበባ ባይኖርም እንግዲህ ባለን ነገር እንመጣለን ማለት ነው። ያው ገና አዲስ ዩቲዩበር ነን። ከፍ ካልን ደግሞ ችግር የለውም። መኪና አዘጋጅተን ምናምን ነው። ተው አታስለፍልፉኝ። እና ከፍ ስንል ደግሞ በቃ እንደዚህ እናደርጋለን ማለት ነው። እናንተ ግን ከምንም በላይ በሰው ሀገር ናችሁ 10 አመት 15 አመት 7 አመት 8 አመት 5 አመት ባካችሁ በቃ ወደ ሀገራችሁ ግቡ። ከዚህ በላይ ስራ ባሰሩ ደስ ይለኛል። ለምን ሴት ልጅ ከሆናችሁ እድሜ መጥፎ ነው። ነገ ሀብት የትም ሆናችሁ መታችሁ ልታገኙ ትችላላችሁ። ግን የማይገኝ ነገር ደግሞ አለ። ስለዚህ ባካችሁ ተመለሱ። ይበቃል ስደት ማለት እኔ ዝም ብዬ እና እንትን ልላችሁ አይደለም። ግን እዚህ ጋር ጠቃሚው ነገር ምንድነው? ሴት እስከሆናችሁ ድረስ እኔ ደግሞ ለሴት ነው የምቆመው። ስለዚህ እናንተ ደግሞ እድሜያችሁ እንዲቃጠል አልፈልግም እና ባካችሁ ግቡ። በተለይ ደግሞ ሌላ ነገር የምናወራው ምንድነው? እኔና እናንተ ሆነን በደንብ የምንሰራው ስራ ይኖራል ማለት ነው። እሱን በየጊዜው ነው የማሳውቃችሁ። ሰዎችን ይዘን በደንብ እኛን የሚረዱ ሰዎች ይዤ ከእናንተ ጋር ሆነን በተለይ ቢሮ ውስጥ ያለው ነገር ድብደባው ስለኛ የማይደርስልን ነገር ብዙ ነገር ምን ሆነውን ነገር አብረ ከእናንተ ጋር የምንሰራው ይሆናል ማለት ነው። ትልልቅ ሰዎችን ይዘን እንመጣለን። የኛ ቪዲዮ ቫይራል የሚወጣ ከሆነ ነገ ትልቅ ሚዲያ ላይ ሁሉ በቴሌቪዥን ሁሉ እንቀርብ እንችላለን። ገባችሁ? ስለዚህ የኛ ስቃይ በደንብ መነገር አለበት። በደንብ በቃ ማንኛውም ነገር በተለይ አሁን ቤሩት ላይ እንዳለ እስር ቤት እንዳለ ብትሄዱ አበሻ ነው። ምን ሆነው ይታሰሩ አይታወቅም። ይታፈሳሉ፣ ይገባሉ፣ ዝም ብለው እዛ ይሆናሉ ማለት ነው። ሳውዲም እንዳለ ሳውዲ እንደምታውቁት ነው። እንደው አሁን ሳውዲ ላይ ጥቁር ፌስታል የዝባላ ፌስታል ለብሰው ከሙቀቱ የተነሳ ምን እንደዛ እየተሰቃዩ ግን የሚደርስ የለም። በቲክቶክ ተለቋል። ምን ተብሏል? ግን ማን ደረሰ? ማንም የለም። እኛ ነን ራሳችን የምናስከብረው። ራሳችን እኛ መጮህ አለብን። ስለ ራሳችን መጮህ የኛ በቃ መብትና ግዴታችን ማስከበር። ስንሄድ ከዚህ ራሱ መብትና ግዴታችን ማወቅ አለብን። እነሱ ስላሉን ምን ስላሉ አይደለም። ደግሞ እዚህ ጋር እናንተ አሁን ውጭ ሀገር ሆናችሁ እህቶቻችሁን ወይም ወንድሞቻችሁን የምትወስዱ ሴቶች ካላችሁ ወይም ቤተሰቦቻችሁ የምትወስዱ ከሆናችሁ በደላላ አትወሰዱ። ምንም ቢሆን በደላላ አትወሰዱ። ሁለተኛ ደግሞ በኤጀንሲም ይሻላል። በኤጀንሲ መሄድ ግን በኤጀንሲም ብትሄዱ መብትና ግዴታውን መጀመሪያ ማሳውቁ ነው። ነገ ይሄ ልጅ ባይመቻት ቤት እስከ 3 ቤት መቀየር እንዳለበት ደላላውን በደንብ ያዙት። ቁጥሩን ያዙ በደንብ። ዝም ብላችሁ ብር ከፍሎ መስደት አይደለም። ደላላው በደንብ ይያዝ፣ ኤጀንሲው በደንብ ይያዝ። የስንት እህቶቻችን ይሰቃያሉ። ለዚህ ነው ብዙ ልጆች ይሰቃያሉ። ለምን እንደዚህ ይሆናል? የሚገርማችሁ እኔ ከኔ ጋር የምትሰራ ልጅ ነበረች፣ ጆርዳን ላይ የምትኖረውና ጓደኛዬ ናት። ማለት በአካል አልተገናኘንም፣ ግን በስልክ በጣም ነበር የምናወራውና ሁለት ቤት ቀይራለች። ቤት ቀይራ መጀመሪያ ቤት ምን ቤት ክርስቲያን ቤት ነው የገባችው። ጆርዳን እንደነገርኳችሁ ክርስቲያን ቤት አለ። ክርስቲያን ቤት ነበር የገባችው። ክርስቲያን ቤት ገብታ ሴትዮ ትንሽ ጠጣለች እና ግን ምግብ አላለች። ዛሬ ኬክ ተሰርቶ ነገ ዛሬ ተሰራው ኬክ ነገ እንብላውም አለች ስትነግረኝ ማለት ነው። ግን ከጠጣች ደግሞ የምታረገውን አታውቅም። ከዛ አንድ ቀን እንደዚህ ትንሽ ተጠጣና
ደግሞ ምንድነው ትንሽ እንትን በሽተኛትና ብቻ ይሁን ትንሽ በሽታ አለባትና አንስታ በቢላ ተወጋት እንትን ትላታለች ማለት ነው ሰራተኛዋን። እቃ እያጠብኩኝ መጣበቃ እንትን ያለችኝ አለች እና ከዛ በዛ ሰዓት ይችኛውም አበሻው ራሷን ለማተረፍ ስትል ከፊት ለፊቷ ያገኘችው እንትን ነበረች የጁስ መፍጫ። እሱን አንስቼ እንዲህ ሲላለች ለካ የሴት የልጅቷ የቻውን ያረዋ እናት አብረው ነው የሚኖሩትና ፎቶ አንስታታለች ሲጣሉ ማለት ነው። ከዛ ፖሊስ ተደወለ፣ ፖሊስ መጣ። ፖሊሱ ግን እስቲ እሷ እንደዚህ ያደርጋለች አላለም። አበሻው አስረዳች፣ እንደዚህ ነው ብላ አስረዳች። ግን ፎቶ አበሻው ያን የጁስ መፍጫ ብቻ አንስታ እንዲህ ስትል ፎቶ ስለተያዘባት ፖሊስ ጣቢያ ሄደች ማለት ነው። ፖሊስ ጣቢያ ሄዳ ግን ያረጓትን ይሄን ብዬ ልነግራችሁ አልችልም። በጣም መጥፎ ነገር ነው ያረጓት። ደብድበዋታል። ብዙ ነገር በጣም ብዙ ነው። ፍተሻውን ፓንት ድረስ አስወልቀው ነው ፈተሿት። ምን ይዛ ትወጣለች ብሎ እንዳሰቡ አላውቅም። እንደዛ አድርገው ምናምን እና የሷ እንደውም ኤጀንሲው አሁን ስለ ኤጀንሲ ልንገራችሁ ብዬ ነው። እና ኤጀንሲው ጥሩ ሰው ኖሯል። አንደኛ ደግሞ ቤተሰቦቿ እዚህ ያሉት ቤተሰቦቿ ይዘውታል ኤጀንሲው ማለት ነው። እና ይዘውት ይቺ ልጅ አንድ ነገር ብትሆን አንተ ነህ ተጠያቂ ሲሉት ምን አደረገ ኤጀንሲው? እንግዲህ ኤጀንሲዎች ባይዘው ፓወር አላቸው። እኛ እንደምንለው አይደሉም። ተንኮል ካላሰቡ በስተቀር እነሱ ያሉት ነገር ይሆናል። ከዛ ተደወለለት። እሷ ፖሊስ ጣቢያ ናት። ከፖሊስ ጣቢያ ያው ታውቁታላችሁ፣ ፖሊስ ጣቢያ ስትሆን ብዙ ስራ ሰርተዋታል። የእናት አባታቸውን ቤት ሲያጸዷታ ምን ይሏታል። በጣም ልጅቷ እንትን ትላለች፣ ተሰቃያለች። እና ከዛ በኋላ እንግዲህ ኤጀንሲው ይደወልለታል። ኤጀንሲው ተደውሎለት ወደ ቢሮ ያመጧትና እሷን መጀመሪያ ከጆርዳን ስትገባ ወደ ቢሮ ይመልሷትና ቢሮ ለኤጀንሲው ይደውላል። ከዛ ኤጀንሲው ቤተሰቦቿ ስለያዙ ስላስጨነቁት ምን አለ፣ ልጅቷን ምንም ነገር እንዳታርጓት፣ ምንም ያው እናንተ የቢሮን ብር እኔ እከፍላለሁ፣ 130 ሺህ ብር ነው በኢትዮጵያ ብር እኔ እከፍላለሁ፣ ልጅቷን ብቻ መልሱልኝ ያለው። ለምን ቤተሰቦቿ ስለያዙት ነው። ባይዙት እኮ ይሄ ሰውዬ ምን አገባኝ ወይ ምቷት ወይ የሆነ ነገር አድርጓት ይል ነበር። ከዛ እንደዛ ሆነ። ልጅቱ በቃ ሌላ ደላላ ስራ የምታስገባለች ይኖራል። እዛ ቤት ሄዳ ትንሽ ከቢሮ ያወጡና ወደዛ ያስገቧታል። ያቺ ደላላ በቃ ትሪት ታረጋታለች፣ ምግብ ምናምን እየሰጠች ተጫዋች ይዛት ምናምን ትወጣለች። ምን ትላለች ልጅቷ ትንሽ እንትን ብላ ነበር። እዛ ወስደው ምናምን እስር ቤት ሲያሰቃዩት በጣም እንትን ብላ ኖሯል። ከዛ ትንሽ አይምሯን ከቀየረች በኋላ ወደ ስራ ሌላ ቤት ወስዷታል ማለት ነው። ሌላ ቤት ሄዳ እንግዲህ 2 አመት ነው የሰራችው ተቀይራ ማለት ነው። ለምን ካላችሁ የተቀየረችው ኤጀንሲው ስለተያዘ ኤጀንሲው ምንም እንዳታረጓት ምንም ነገር ብሎ ስለያዛቸው። እቺ ልጅ ግን ኤጀንሲው ባያዝ ምን ያህል ወይ እስር ቤት ገብታ እዛው ትቀራለች። ማንም የሚጠይቅ የለም፣ ምንም የለም። ግን አንዳንዳችሁ ባካችሁ ኤጀንሲ ቁጥር በደንብ ያዙ። ቤተሰብ የደላላ ከሆነ አብዛኛዎቹ የምትሄዱ በደላላ ነው። የደላላውን በደንብ ያዙት። ብር ብቻ መክፈል አይደለም፣ ያዙ በደንብ። ነገ እቺ ልጅ ህይወቷ ምን ላይ ነው? እዛ ስራ የምትገባውስ እንዴት ነው? ምን አይነት ቤት የገባችሁ እንዴት ነው ብላችሁ አጣሩ። ዝም ብሎ ነገር የለም። ደላላው ነው ለብሩ ሲል ብዙ ነገር አውርቷችሁ እንዲህ ነው ላችኋል። ሪፖርት ከገባሽ በኋላ ምንም አይሰማሽም። በቃ ሄደሻል አይመለከተኝም ነው የሚለው። ስለዚህ ተጠንቀቁ። ለእህቶቻችሁ ለራሳችሁ አስቡ። ለምትወስዱ ሰዎች በብዙ አሁን እኔ በሰሞን ራሱ የሚሄድሽ ነበረ በደላላ እኔ ጋር መጥቶ አውርቶኝ እንደዚህ ሊሄድ ነው ብሎ ነገረኝ። በምንድን ነው የምትሄደው ስለው እንግዲህ አስቡ እንትን ነው በሹፍርና ነው የሚሄደው አለኝ። እሺ ስንት ትከፍላለህ ስለው 700 ሺህ ብር። ለማን ነው የምከፍለው? ለደላላው። አንተ እዛ ሄደህ ማን ነው ዋስትና? አይ ከዚህ እንደሄድኩኝ እዛ ቢሮ አለ፣ ቢሮ ገብቼ እዛ ተቀምጬ ከዛ በኋላ መጥቼ እኔ ወስደሃለሁ ነው የሚለው። እንግዲህ ከዱባይም ደላላ አለ፣ ከዚህም ደላላ አለ ማለት ነው። አስቡት ማለት እሺ ቢሮ ገባህ። ያኛው የዱባዩ ደላላ ምንድነው የሚያደርግልህ ስራው? ከ3 ወር በኋላ ደላላው መጥቶ እኔን ከቢሮ ይዞኝ ሄድና ያሰራኛል። ምን አይነት ስራ ነው የሚያሰራ? ሰደርያ ማለት ሱፐርማርኬት ነው፣ እዛ ነው የሚያስገባኝ አለ። እንዴ አንተ የመጣ በሹፍርና ነው፣ እንዴት ነው ሱፐርማርኬት የምትገባው? አይ ደላላው እንደዛ ነው ያለኝ። እና ብሩን ከፍላት? አይ አልከፈልኩም፣ በቃ ተቀመጥ። ከዛ በእኔ ፊት ደወለ ደላላው ጋር። እግዚአብሔር ምስክሬ ነው የሚለው በቃ ብሩን ለመውሰድ እንጂ ለልጁ ስራ ምን ይሁን በደንብ እንኳን የትኛው ስራ አሁን እሱ በዚህ ከኢትዮጵያ ሲወጣ በሹፍርና ነው የተባለው አሳይቶኛል። ግን እዛ ደግሞ ሄዶ ምንድነው የሚለው ያኛው ሱፐር ማርኬት ነው ማስገባህ። ልጁ አንተ እንደዚህ አይደለም ከሄድክ በህጋዊ በስነ ስርዓት እንደዚህ አድርገህ ሂድ
ሲጀምር እንዲህ አይነት ነገር የለም ብዬ አስረድቼው ምን ብዬው ከስንት 700 ሺህ ብር ከመክሰር ነው ያወጣሁት። እና አሁን እንዴት አደረክ ስለው እንዴ ለምን ብሬን እበላለሁ እኔ ኖርማል በኤጀንሲ ያገናኘሁት ኤጀንሲዎችን ሄዶ አናገራቸው ከነሱ ጋር አሁን ፕሮሰሱን ጀምሯል ማለት ነውና እንደዚህ አይነት ነገርም አለ። ዝም ብላችሁ እንትን አትበሉ፣ ብር አትክፈሉ ባይዘው ማለት ነው። እዚህ ጋር አሁን ብዙ ልጆች አያሉ ብዙ በተለይ ወደ ኢሚግሬሽን ስትሄዱ ያው ኢሚግሬሽን አንዳንዴ እሄዳለሁ እኔ ለስራ ጉዳይ ምናምን ሲሄድ ኢሚግሬሽን ላይ ብዙ ልጆች ያገኛሉ። አንዳንዱ ቤት ሽጦ የሚሰድ ቤተሰብ አለ ከገጠር እንደዚህ ክፍለ ሀገር ያሉ ሰዎች ምንም ማያውቁ እንደዚያው ምንም መረጃ የሌላቸው። እኔ ምንም አንድ ሰው ስደት ላይ ተሄዶ በወር ስንት ብር ሊከፈለን ነው? እኛ 500 እና 600 ሺህ ብር የምንከፍለው ነው። ይሄ 500 እና 600 ሺህ ብር እኮ የለም ይባል አመት አራሱ የማይገኝ 2 አመት ለፋን ማለት እኮ ነው። እድሜ ልካችን የሰው ልዳል ስንከፍል ነው የምንኖረው። አንዳንዴ የምትከፍቱትና የምታገኙትን ወጪ አመዛዝኑት። ከዚህ መውጣቱን ብቻ አይደለም። ለምንድን ነው ሂሳብ ማሰሩት እንዴ? 500 ሺህ ብር ሰውዬው አሁን ከፍሎ ሊልካት ነው። 500 ሺህ ብር እንደው ለምሳሌ እንደው በዛ ቢባል $250 ነው። ማንኛውም አሁን በሳውዲ 1200 ሪያል፣ በዱባይ 1000 ድርሃም ቢሆን ነው 1000፣ በጆርዳን $250 ወይም 180 ዲናር ነው። $250 ሲመነዘር ስንት ነው በኢትዮጵያ? እና እስከ ስንት ወር ነው የሰውዳ የምንከፍለው? ወይስ እዳ እንኳን ባይሆን የቤተሰብ ብር ወስደን እስከ መቼ ነው? እኛ እኮ ሄደን መለወጥ ነው እንጂ ያለብን እዛ ዝም ብለን ብር የሰውዳ እየከፈን ወይም የአባቴ ብር ወይም የቤተሰብ ብር እያል አይደለም። ስትመጡ አልኳችሁ ማንኛውም ቤተሰብ ቢሆን ገንዘብ ይዛችሁ ስትመጡ ነው የሚያከብራችሁ። ገንዘብ አይችም እንደዚህ ቤት አሽጣኝ ዳ ወይም እንደዚህ ነው። ብዙ ነገር አለ ባይዘው ሁሉም ልለው አልችልም፣ ግን አብዛኛው ደግሞ እንደዛ ነው። እና በቃ እንደዚህ አትሆኑ፣ ተጠንቀቁ ባካችሁ። ሄዳችሁ ብር አትበሉ። ጉልበታችሁን ዝም ብላችሁ ደግሞ አንዳንዴ ባይዘው አረቦች ማለት ነው የጭቃ ሾህ ናቸው። ወደዱን ብላችሁ እነሱ ብለው ሌላ ናቸው። ወደዱን ብላችሁ ገንዘብ እነሱ ጋር ታስቀምጡት። ደሞዛችሁን በየወሩ ሰዱ። እናንተ በየወሩ እንኳን ማላክ ባትችሉ አጠራቅማችሁ ላኩት። በቃ ተቀብላችሁ ከመዳማችሁ የወሩ ተቀበሉና አጠራቅሙና ላኩት። ስትልኩ ደግሞ እኔ እንዲህ ነው ብያል ነግራችሁም በውስጥ ነግራችኋለሁ። ምሳሌ ብር መላክ የምትፈልጉ ሰዎች በውስጥ እኔ አሁን ይሄ ብያ ማውራት አልችልም በውስጥ፣ ምክንያቱም እናንተ የለፋችሁበት ዝም ብሎ እንዲህ እንትን ሳይሆን በደንብ እንትን ይልላችሁ በውስጥ አናግሩኝ ማለት ነው። ዋትስአፕ ላይም አለኝ። ይሄኛው ቁጥሬን ያስቀመጥኩት ዋትስአፕ እና ኢሞ አለው። በዛ አውሩኝ እንትን እላችኋለሁ ማለት ነው። በደንብ ብራችሁን እንትን እንዲልላችሁ አሁን በቃ ይገባችኋል። ስለዚህ እንደዛ አድርጉ። ብር ሰው ላይ አታስቀምጡ በስነስርዓት። በዛ ላይ ደግሞ ስደት ላይ ሄዳችሁ ልብስ ምናምን አትበሉ። ለስራ ነው ሄዳችሁት ልብስ ምናምን ለዚህ ብትመጡም ተገዙታላችሁ። በቃ እናንተ ሰርታችሁ ተቀይራችሁ መምጣት ብቻ ነው አንድና አንድ አላማ ሊሆን የሚገባው። በቃ ሰርታችሁ ብራችሁን ይዛችሁ ወደ አገራችሁ ወደ ናፈቃችኋት ስደት እንደው መቼም ቢሆን የፈለገ አልኳችሁ የፈለገ ቢሞላ የፈለገ እንትን ስደት ነው። ማንም እንዳገር የሚሆን ነገር የለምና እንደዛ አድርጉ የኔ ወዶች። እና ቤተሰብ ደግሞ ሌላ ነገር ማሳያችሁ ማለት ነው። ይሄ ፓስፖርቴ ነው። ይሄ እስቲ ካሜራማን ያዝልኝ። ይሄ ምንድነው? ኢቃማ ነው። ታውቁታላችሁ አይደለ? ምክንያቱም ይኸውልሽ ኢቃማዬ ኤክስፓየር ዴት አላረገም። ይሄ ቪዛ የመጣሁበት ነው። እስራኤል ሀገር ወደዛና ወደዚህ ስንልም አንዳንዴ እንትን ብሎልኝ ነበር እና ትንሽ ከፍቶኝ ነበር እንደነገርኳችሁ። በከፋኝ ሰዓት ቪዛዬ እዚህ ጋር ነበር የተመቶት። ታውቁታላችሁ እንግዲህ እና ቪዛውን ገነጠልኩት ማለት ነው። ለምን ካላችሁኝ ስደት የቀመሰ ሰው ከባድ ነውና ትንሽ ሲከፋኝ ለምን አልሄድም እያልኩኝ ትንሽ እንትን ብዬ ነበረ። ከዛ ልጄን ሳይ ደግሞ አይ ይቅርብኝ ብዬ ከዚህ ጋር እንግዲህ ቪዛዬን ከዚህ ላይ ነው የገነጠልኩት ማለት ነው። እንዲጠፋ ፈልጌ ነው ባይዘው የገነጠልኩት እንዳልሄድ። ይሄው የገነጠልኩበት ካሜራ ማለት ያሳያችሁ እዚህ ጋር ይታያል። ይሄው ታያላ የገነጠልኩት። ምክንያቱም የገነጠልኩት እንትን እንዳልሄድ ነው። ቪዛው ይሄ አልተቃጠለም ገና አለው እና እንዳልሄድ ብዬ እኔ እውነት ለመናገር ስደት ሁለተኛ ተመልሼ መሄድም አልፈልግም።
እና አንዳንዴ እንዴት ነው በቃ ትንሽ ሲከፋን ስደት ለመሄድ ነው የምንቸኩለውና ለዛ ብዬ እንትኔን ገንጥዬ ያስቀመጥኳት ዛሬ እናንተን ለማሳየት ብዬ ነው ፈልጌ ያመጣኋት እንጂ ጥላት አለው ማለት ነው። እና የኔ ውዶች እንደው ስደት አፈሪ ብላ አይኑ ይጥፋ። ቢኖረን እኮ እኛ ስደት አንሰደድም። ሌላ ነገር ብዙ ነገር ማወራችሁ ነገር ይኖረኛል። በቀጣይ የልባችንን እናወራለን። ያለ የሌለውን መዳምን እንበላታለን፣ ቦጭቃታለን። ቦጭቅ ነው የምናደርጋት እንዳይከፋችሁ እኔ እናንተ ሆነን በቃ መዳም የሆዳችን እናወራለን። ሲከፋችሁ ምን ሲላችሁ ጊዜ ስታገኙ የሆዳችን እናወራለን። ቁጭ ብለን መዳምን ከእግር እስከ ራሷ እንበላታለን ማለት ነው። ያው ታውቃላችሁ ሀሜት ምናምን እንጀምራለን ማለት ነው። እንግዲህ ቤተሰብ እንግዲህ ያለው ነገር ይሄ ነው። ምን ልበላችሁ መቼም ፍቅራችሁ አይለየኝ ነው። ምንም ሌላ ነገር የለም። ባይዘው እንግዲህ አሁን ምን ይሰማችኋል? የሚሰማ ነገር የለም። ካሜራማ የቤተክርስቲያን ድምጽ ነው። ያው እንግዲህ ቤተክርስቲያን ደግሞ የምትፈልጉት ነገር ካለ ላይቭ ላይ ቀጥታ እየሄድኩኝ አሳያችኋለሁ። የምትፈልጉት ነገር ካለ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር በያላችሁበት ይጠብቃችሁ። እመቤቴ ጉልበቱን ትስጣችሁ። መቼም የአረብ ሀገር ስራ ይታወቃል እና ጉልበቱ እሷ መብራን ትስጣችሁ እምለው እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ከክፉ ሁሉ ነገር ሙስሊም ክርስቲያን ሳይሆን ስደተኛ የሆነ ለኔ ቤተሰብ ነውና እግዚአብሔር ይጠብቃችሁ። መድኃኒዓለም ይጠብቃችሁ። እና የኔ ወዶች ይሄ ነው እንግዲህ በእናንተ ኮሜንት ነው የሚሄደው ማለት ነው። እኔ ታዛዛችሁ ነኝ። በጣም ነው የምታዛዛችሁ። ያላችሁኝ ሁሉ አደርጋለሁ። ኮሜንት ላይ ጻፉልኝ ያለውን አስተያየት። አይ ሜላት ይሄን አስተካኪ፣ ይሄን አድርጊ የምትሉ ሁሉንም በኮሜንት ላይ አሳውቁኝ። ኮሜንት ገብቻ አነባለሁ፣ መልስ ሰጣችኋለሁ። ያለውን ነገር በኮሜንት አሳውቁኝ የኔ ወዶች። ማንኛውም የምትፈልጉት ነገር ኮሜንት ላይ ጻፉልኝ፣ ወይም ደግሞ ቴሌግራም ዋትስአፕ ላይ ወይም ኢሞ ላይ ጻፉልኝ የኔ ወዶች። በጣም ወዳችኋለሁ። ቻው